ማግስት ሚዲያ ሰላም ጤና ይስጥልን። የማግስት ሚዲያ ተከታታዮች የዕለቱ መረጃዎች በማስከተል እናቀርባለን። በቤኒሻንጉል ጉሙዝ ክልል ህገ መንግስት ማሻሻያ ላይ ተቃውሞ በማቅረብ የህገ መንግስት ትርጉም አቤቱታ ያቀረበው የቦሮ ዲሞክራሲያዊ ፓርቲ ተመራጭ የሆኑት አቶ ዮሐንስ ተሰማ ትላንት እሁድ በቁጥጥር ስር መዋላቸው ተሰማ። በትግራይ ክልል ተቋርጦ የነበረው የቀድሞ ተዋጊዎችን ዲሞቢላይዝ ማድረግ የመመዝገብና የተሃድሶ ስልጠና በመስጠት ወደ ማህበረሰቡ የመቀላቀልን ስራ በሚቀጥሉት ጥቂት ቀናት እንደሚጀምር የብሔራዊ ተሃድሶ ኮሚሽን አስታወቀ። የአዲስ አበባ ባለሀብቶች ያላመኑበትን ግብርና ታክስ እየተጠየቁና በበርካታ ተጨማሪ ችግሮችም እየተፈተኑ እንደሚገኙ ተገለጸ። በትግራይ ክልል የመፈንቅለ መንግስት ስጋት አንዣቧል የሚሉ መረጃዎች ይቀርባሉ። የቦሮ ዲሞክራሲያዊ ፓርቲ ተመራጭ የሆኑት አቶ ዮሐንስ ተሰማ ከመታሰራቸው አስቀድሞ ከማግስት ሚዲያ ጋር ያደረጉት ቆይታም የዝግጅታችን አካል ነው። አብራችሁን ስትቆዩ ሁሉንም ታደምጣላችሁ። በቤኒሻንጉል ጉሙዝ ክልል ህገ መንግስት ማሻሻያ ላይ ተቃውሞ በማቅረብ የህገ መንግስት ትርጉም አቤቱታ ያቀረበው የቦሮ ዲሞክራሲያዊ ፓርቲ ቦዴፓ ተመራጭ የሆኑት አቶ ዮሐንስ ተሰማ ትላንት እሁድ በቁጥጥር ስር መዋላቸው ተሰምቷል። የፓርቲው አመራርና የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር መብራቱ ለማግስት ሚዲያ እንዳረጋገጡት አቶ ዮሐንስ በቁጥጥር ስር የዋሉት ለስብሰባ ወደ አዲስ አበባ ለመብረር በአሶሳ አየር ማረፊያ በተገኙበት ወቅት ነው። አቶ ዮሐንስ ጉዞ ሊያደርጉ የነበሩት በቅርቡ ፓርቲያቸው ተቃውሞ ባቀረበበት ጉዳይ ለፌዴራል የህገ መንግስት ጉዳዮች አጣሪ ጉባኤ ያቀረቡትን አቤቱታ በአካል እንዲያስረዱ በመጠራታቸው እንደሆነ ለማወቅ ተችሏል። አቤቱታው በዋናነት ከ2 ሳምንት በፊት በቤኒሻንጉል ጉሙዝ ክልል ምክር ቤት በአብላጫ ድምፅ የጸደቀውን የክልሉን ህገ መንግስት ማሻሻያ በተመለከተ ሲሆን የአባላቱን ቁጥር ከ99 ወደ 165 ከፍ ያደረገው የህገ መንግስት ማሻሻያው የህገ መንግስታዊ ነው የሚል ነው። ነባር የምርጫ ክልሎች የፈረሱበትና አዳዲስ ምርጫ ክልሎች የተቋቋሙበት ሂደት ህገ መንግስቱን የጣሰ መሆኑን የጠቀሰው ፓርቲው ማሻሻያው አድሏዊና የፌዴሬሽን ምክር ቤትና የብሔራዊ ምርጫ ቦርድ ስልጣንና ተግባርን የተጋፋ ነው ብሏል። ከዚህ ባሻገር ባለፈው ሳምንት ለህገ መንግስት ጉዳዮች አጣሪ ጉባኤ የቀረበው አቤቱታ ክልሉ ወደ ህገ መንግስት ማሻሻያ ፈጥኖ መግባቱ የሀገራዊ ምክክሩን ዓላማ የሚጋፋ መሆኑን ገልጿል። በዚህም የፓርቲው አባላት የሆኑት 3 የክልል ምክር ቤት አባላት አጣሪ ጉባኤው የህገ መንግስት ትርጓሜ በመስጠት ተፈጻሚ እንዳይሆን እንዲያደርገው ጠይቀው ነበረ። የክልል ምክር ቤት አባላቱ አቤቱታ ካቀረቡ በኋላ የክልሉ ኮሚኒኬሽን ጉዳዮች ቢሮ የቦሮ ዲሞክራሲያዊ ፓርቲ አመራሮች፣ አባሎችና ደጋፊዎች ክልሉን ዳግም ወደ ግጭት በማስገባት የተሰጣቸውን አጀንዳ ለማስፈጸም እንቅስቃሴ ጀምረዋል ሲል የወነጀለበትን መግለጫ አውጥቷል። ቢሮ በዚህ መግለጫው የሞቅታ ዘመን ሲል በጠራው በዚህ እንቅስቃሴ የሚቀየር አንድም ውሳኔ እንደማይኖር ነው የገለጸው። አቶ ዮሐንስ አስቀድሞ የጉዞ እገዳ በክልሉ መንግስት በተጻፈ ደብዳቤ አማካኝነት የተላለፈባቸው ሲሆን ይህንንም በአሶሳ አየር ማረፊያ በተገኙበት ወቅት ማረጋገጣቸውን ምንጮቻችን አክለው ገልጸዋል። ከህግ አግባብ ውጭ ያለመከሰስ መብታቸው ሳይነሳ በቁጥጥር ስር የዋሉት አቶ ዮሐንስ በአሁኑ ወቅት በአሶሳ ከተማ ወረዳ 2 በሚገኝ የፖሊስ ጣቢያ ታስረው እንደሚገኙ ምንጮቹ ጠቁመዋል። የቦሮ ዲሞክራሲያዊ ፓርቲ የክልል ምክር ቤት ተመራጭ አባሉን እስራት በተመለከተ ለኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት እንዳሳወቀና አቤቱታውንም በጽሑፍ አቅርቡ በተባለው መሰረት ይህንኑ የሚያስረዳ ደብዳቤ እያዘጋጀ መሆኑን ለማወቅ ችለናል። የቦሮ ዲሞክራሲያዊ ፓርቲ ቦዴፓ ተመራጭ የሆኑት አቶ ዮሐንስ ተሰማ ከመታሰራቸው አስቀድሞ ከማግስት ሚዲያ ጋር ያደረጉትን ቆይታ በማስከተል እናቀርባለን። ጤና ይስጥልኝ አቶ ዮሐንስ፣ ራስዎትን በማስተዋወቅ ብንጀምር። ዮሐንስ ተሰማ እባላለሁ። የቦሮ ዲሞክራሲያዊ ፓርቲ የፖለቲካ ጉዳዮች ኃላፊ ነኝ። መልካም አቶ ዮሐንስ፣ በቅርቡ ለህገ መንግስት አጣሪ ጉባኤ ያቀረባችሁት አቤቱታ አለ በክልሉ የተፈጠረን የህገ መንግስት ማሻሻያን ተከትሎና የአቤቱታችሁ ጭብጥ ምን ነበረ? መልካም፣ እንግዲህ የክልሉ ምክር ቤት የካቲት 10 እስከ 11 ባደረገው መደበኛ ጉባኤ የክልሉን ህገ መንግስት ለማሻሻል 2 አዋጆችን በአብላጫ ድምፅ አጽድቋል። እኛም የምክር ቤቱ አባል ስለሆን አዋጆቹን በመቃወም በአብላጫ ድምፅ ጸድቋል። አዋጆቹ በተለይ የህገ መንግስት ትርጉም ጥያቄ እንድናነሳ ያስገደደን አዋጅ
የክልል ምክር ቤቱን የመቀመጫ ቁጥር ከ99 ወደ 165 ያሻሻለው አዋጅ ነው። በዋናነትም አዋጁን ህገ መንግስት ጥያቄ ያነሳንበት ምክንያት አንደኛ አሁን በተሻሻለው የክልል ምክር ቤት የመቀመጫ ቁጥር ለወረዳዎች ሲደለደል የህዝብ ቁጥርን መሰረት ያደረገ ባለመሆኑ ነው። እንደምታውቀው የህዝብና የቤት ቆጠራ ኢትዮጵያ ውስጥ ሳይካሄድ በጣም በርካታ ዓመት ሆኖታል። አሁን ያለው ፕሮጀክሽን ነው፣ ትንበያ ነው። ይሁን እንጂ በዛ መሰረትም እንኳን ቢሆን የህዝብ ቁጥርን መሰረት ያደረገ ሳይሆን እንደ ቅርጫ ዝም ብሎ ለወረዳዎች የተሰጠ በመሆኑ ሁሉም ህዝብ ፍትሐዊና እኩል ውክልና ሊኖረው ይገባል ተብሎ በህገ መንግስቱ የተደነገገውን የሚጣረስ በመሆኑ ወንበሮቹ ለወረዳዎች ሲከፋፈሉ የህዝብ ብዛትን መሰረት ያደረጉ ስላልሆኑ ፍትሐዊ አይደለም፣ ግልጽ የሆነ አድሎ ይታይበት ነው። አሁን ያለው የክልሉ ወረዳዎች ህዝብ ቁጥር ስንመለከት ትንሽ ህዝብ ቁጥር ላላቸው ወረዳዎች ብዙ ወንበር፣ ብዙ ህዝብ ቁጥር ላላቸው ደግሞ ትንሽ ወንበር ነው የተሰጠውና ተቃራኒ ነው የተሰራው። ለምሳሌ መተከል ዞን በክልሉ በህዝብ ቁጥር 44% ይሸፍናል። የተሰጠው መቀመጫ ግን 49 ነው። አሶሳ ዞን ደግሞ በክልሉ 40% ህዝብ ነው የሚይዘው። የተሰጠው ወንበር ግን 86 ነው እና ብዙ ህዝብ ቁጥር ያለው ዞን ትንሽ መቀመጫ ሲሰጠው፣ ትንሽ ህዝብ ቁጥር ያለው አሶሳ ዞን ግን 86 ወንበር ኦልሞስት ከኛ እጥፍ ነው የተሰጠው እና ይሄ አንዱ አካባቢ ከሚገባው በላይ እንዲወከል፣ ሌላኛው አካባቢ ደግሞ የሚገባውን ውክልና እንዳያገኝ የሚያደርግ ስለሆነ ሁሉም ህዝቦች ፍትሐዊና እኩል የምክር ቤት ተወካይ ሊኖራቸው ይገባል የሚለውን የሀገሪቱን ህገ መንግስትም የክልሉን ህገ መንግስትም ስለሚቃረን ነው ለፌዴሬሽን ምክር ቤት የህገ መንግስት ትርጉም እንዲሰጥበት ያቀረብነው። ሁለተኛው ምክንያት ክልሉ ምክር ቤት በዚህኛው አዋጅ ውስጥ የምርጫ ክልሎችን አቋቁሟል። የምርጫ ወረዳዎችን 5 የምርጫ ወረዳዎችን አቋቁሟል። እንደምታውቀው የህዝብና የቤት ቆጠራ ከተደረገ በኋላ የፌዴሬሽን ምክር ቤትና የኢትዮጵያ ብሔራዊ ምርጫ ቦርድ ናቸው ምርጫ ክልሎችን የሚያቋቁሙት። የህዝብ ተወካዮች ምክር ቤትንም የክልል ምክር ቤትንም የምርጫ ክልል የሚያቋቋሙት ሁለቱ ተቋማት ናቸው። የህዝብ ቁጥር ሴንሰሱን ከፌዴሬሽን ከህዝብ ቆጠራ ኮሚሽን ከተቀበሉ በኋላ ምርጫ ክልሎችን ያካልላሉ፣ ያቋቁማሉ ማለት ነው። አሁን በዚህኛው በጸደቀው አዋጅ ግን ምንድነው የተደረገው? ለአስተዳደር ምቹነት ተብሎ የክልሉ መንግስት ባለፉት 3 ዓመታት በአሶሳ ዞን ብቻ 5 ወረዳዎችን አቋቁሟል። እነዚህን 5 ወረዳዎች እንደ 5 የምርጫ ክልል ተወስዶ 31 መቀመጫ እንዲጨመራቸው ተደርጓል። በዚህ ምክንያት ውክልናው በጣም በዝቷል። ማለትም በክልል ምክር ቤት ውስጥ አሶሳ ዞን 86 ወንበር ወስዷል። እንደገናም የ165 ግማሽ ደግሞ 85 ነው። እነሱ ግን 86 50+1 አንድ ዞን ብቻ እንዲይዙ አድርጓል እና ይሄ ሆን ተብሎ በሌሎች ህዝቦች ዕጣ ፈንታና አጠቃላይ ፖለቲካ ውሳኔ ላይ ደግሞ የአንድ አካባቢ የህግ አውጪዎች ብቻ እንዲበዙ የሚያደርግ ስለሆነ ይህንን ህገ መንግስቱን ይቃረናል። ምርጫ ክልልም ማቋቋም አትችሉም። ነባር ምርጫ ክልሎችም ደግሞ አፍርሰዋል። 3 ምርጫ ክልሎችን 1987 የተካለሉ 3 ምርጫ ክልሎችን አፍርሰዋል ክልሉ። ስለዚህ ማቋቋምም ማፍረስም የምርጫ ቦርድና የፌዴሬሽን ምክር ቤት ስልጣን ስለሆነ ነው የተቃወምነው። ሶስተኛው አሁን ይህንን ህገ መንግስት ክልሉ ሲያሻሽል የወረዳ ምክር ቤቶች ሁሉም ወረዳ ምክር ቤቶች በ2/3 ድምፅ ህገ መንግስት እንዲሻሻል መወሰን አለባቸው ይላል ራሱ ህገ መንግስቱ። እንደምታውቀው ግን አሁን ስራ ላይ የሚገኙ የወረዳ ምክር ቤቶች ህገ መንግስታዊ አይደሉም። ምክንያቱም የአካባቢ ምርጫ ተካሂዶ የወረዳ ምክር ቤቶች የተመረጡት በ2005 ዓ.ም ነው እና 5 ዓመት ነው ስልጣን ጊዜያቸው። 2010 ላይ ነው ያበቃው። ከ2010 ወደዚህ ደግሞ የአካባቢ ምርጫ ተካሂዶ የወረዳ ምክር ቤቶች እንደገና ስላልተቋቋሙ ነባሩ ምክር ቤት የስልጣን ጊዜው አልፎበታል። የስልጣን ጊዜው ያለፈበት ምክር ቤት ደግሞ ተሰብስቦ ህጋዊ ውሳኔ ማሳለፍ አይችልም፣ ህግ ማውጣት አይችልም፣ ህገ መንግስት ይሻሻልልኝ ብሎ ውሳኔ ማስተላለፍ አይችልም። ኦልሬዲ ስልጣኑ ህገ መንግስታዊ ስላልሆነ ኤክስፓየር ስላደረገበት ወይ ደግሞ ስላልተራዘመ ህጋዊ ውሳኔዎችን ማሳለፍ አይችሉም። ስለዚህ እነዚህ አካላት ህገ መንግስቱ ይሻሻልን ብሎ የወሰኑት ውሳኔ በራሱ ይህ ህገ መንግስታዊ ነው። ስልጣን የሌለው አካል ነው
ስልጣን እንዳለው አካል ሆኖ ህገ መንግስቱ ይሻሻል ብሎ የወሰነውና ይሄንንም ጠቅሰናል። አራተኛ በላኩል መግለጫ ላይ ማየት ይችላል። አጠቃላይ እንደ ሀገር የህገ መንግስት ማሻሻያ ኢሹ ያልተግባባንበትና አጨቃጫቂ የሆነ አጀንዳ ስለሆነ ለብሔራዊ ምክክር ኮሚሽን ቀርቦ የሚገኝ አጀንዳ ነው። ስለዚህ እኛ በአጀንዳነት በያዝነው መንግስት ራሱ በአጀንዳነት የያዘው ጉዳይ ላይ አስቀድሞ ህግ ማውጣትና አቋም መያዝ አይቻልም ነው። እንደዛ ከሆነ ምክክር ለምን ያስፈልጋል? ምክክርም እኮ አያስፈልግም። ምክክር እኮ ያስፈልገው ህዝብና ቤት ቆጠራ ማድረግም አልተቻለም። ኢትዮጵያ ውስጥ ዘላቂ ሰላምና ማምጣት አልተቻለም። ግጭት ማቆም አልተቻለም። ህገ መንግስት ላይ አንግባባም። የኢትዮጵያ ምልክቶች ላይ አንግባባም። በበርካታ ሀገራዊ ጉዳዮች ላይ ስለማንግባባ ብሔራዊ ምክክር ኮሚሽን ተቋቁሞ አጀንዳ እየተሰበሰበ እየተለየ በሚገኝበት ወቅት ገና በምንነጋገርበት አጀንዳ ላይ የክልሉ መንግስት ፈጥኖ ያውም ህዝብ ሳያወያይ በድብቅ በችኮላ በሚስጥር ነው ይሄን አዋጅ ያወጣው። እኛ ራሱ የክልሉ ምክር ቤት አባላት ነን። በህዝብ ተመርጠን ነው የገባነው። ረቂቅ ህጉ ላይ አልተወያየንም፣ አልተሳተፍንም። ስለዚህ አካሄዱ ሴራ፣ ተንኮል ያለበት ሚስጥራዊና ድብቅ በመሆኑ አንቀበልም ነው እና ኦልሬዲ ሰኞ ዕለት በፌዴሬሽን ምክር ቤት ስር ለሚገኘው የህገ መንግስት አጣሪ ጉባኤ አቤታችን አስገብተን ፋይል ተከፍቶ የፋይል ቁጥር ተሰጥቶት ቀጠሮ ላይ ነው ያለው። እኛ የፌዴሬሽን ምክር ቤት ውሳኔ ነው የምንጠብቀው። ክልሉ መንግስት ግን ይሄንን እንደ ግጭት እንደመቀስቀስ ቆጥሮ ብዙ ወከባዎችን፣ ጫናዎችን እያደረገብን ነው የሚገኘው የሚለውን ነው። በትግራይ ክልል በአንዳንድ ቴክኒካዊና ፖለቲካዊ ምክንያቶች ተቋርጦ የነበረው የቀድሞ ተዋጊዎችን ዲሞቢላይዝ የማድረግ የመመዝገብና የተሃድሶ ስልጠና በመስጠት ወደ ማህበረሰቡ የመቀላቀል ስራ በሚቀጥሉት ጥቂት ቀናት እንደሚጀምር የብሔራዊ ተሃድሶ ኮሚሽን አስታውቋል። ማግስት ሚዲያ ከኮሚሽኑ ምንጮቿ ለማጣራት እንደሞከረችው ፖለቲካ የተባለው ምክንያት በጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ በሚመራውና በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በሚመራው ቡድን መካከል በተፈጠረ ልዩነት ነው። በዶክተር ደብረጽዮን የሚመራው ህወሓት የትግራይ ኃይሎች ትጥቅ ከመፍታት አስቀድሞ በክልሉ የሚገኙ የኤርትራ ወታደሮች እንዲሁም በአማራና በትግራይ ክልሎች መካከል በሚያወዛግቡ አካባቢዎች ያሉ የአማራ ኃይሎች ለቀው መውጣት አለባቸው የሚል አቋም ነው። በመሆኑም ኮሚሽኑ ስራውን ያለ እንቅፋት ማስቀጠል በሚቻልበት ሁኔታ ከትግራይ ክልል ከፍተኛ አመራሮችና ባለድርሻ አካላት ጋር ሰፊ ውይይትና በቀጣይ ተግባራት የጋራ እቅድ ላይ ምክክር በማካሄድ መግባባት ላይ በመደረሱ በተያዘው ሳምንት በመቀለና በዕዳጋ ሐሙስ ዲሞቢላይዜሽን ማዕከል ተቋርጦ የነበረው የዲዲአር ስራ እንደሚቀጥል ገልጸዋል። በኮሚሽኑ እቅድ መሰረት በሚቀጥሉት 4 ወራት ውስጥ በትግራይ ክልል 67000 የቀድሞ ተዋጊዎችን በፕሮግራሙ በማሳተፍ ወደ ማህበረሰቡ የመቀላቀል ስራ ተጠናክሮ ይቀጥላል ነው የተባለው። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንትና የክልሉ የሰላምና ጸጥታ ካቢኔ ኃላፊ ሌተናል ጀነራል ታደሰ ወረደ በፕሪቶሪያዊ የሰላም ስምምነት መሰረት የቀድሞ ተዋጊዎች ትጥቃቸውን በማስረከብ በኮሚሽኑ የዲዲአር ትግበራ ፕሮግራም መሰረት የተሃድሶ ስልጠና እየወሰዱ ወደ ማህበረሰቡ እንዲቀላቀሉና በሂደት በዘላቂነት እንዲቋቋሙ ክልሉ አስፈላጊውን ድጋፍና ትብብር ያደርጋል ማለታቸውን ኮሚሽኑ ባጋራው መረጃ አስታውቋል። ብሔራዊ ተሃድሶ ኮሚሽን ህዳር 2017 ዓ.ም ብሔራዊ የዲዲአር ፕሮግራም በይፋ ከጀመረ ወዲህ በትግራይ፣ በአማራ፣ በኦሮሚያና በአፋር ክልሎች ከ17400 በላይ የቀድሞ ተዋጊዎችን ወደ ማህበረሰቡ ለመቀላቀል እየሰራ ሲሆን ከነዚህ ውስጥ 8000 የሚሆኑት የትግራይ ክልል የቀድሞ ታጣቂዎችን የተሃድሶ ስልጠና በመስጠት ወደ ማህበረሰቡ እንዲቀላቀሉ ማድረጉ ይታወሳል። የአዲስ አበባ ባለ ሀብቶች ያላመኑበትን ግብርና ታክስ እየተጠየቁ በተጨማሪም በሌሎች ችግሮችም እየተፈተኑ እንደሚገኙ ተገለጸ። ካፒታል ጋዜጣ የአዲስ አበባ ባለ ሀብቶች ፎረም በከተማ ውስጥ የሚገኙ ባለ ሀብቶች ከባድ ችግሮች እያጋጠማቸው መሆኑን መገለጹን የዘገበ ሲሆን ፎረሙ የባለ ሀብቶችን ቅሬታ በሰነድ የተደገፈ መረጃ ለመቀበል ዝግጅቱን ማጠናቀቁንም አስታውቋል። ባለ ሀብቶቹ ከቅርብ ጊዜ ወዲህ ያለአግባብ ድርጅታቸው እየታሸገ እየፈረሰና ሌሎች ደግሞ በመንግስት የሥራ ቦታቸውን ያለምትክ እየተነጠቁ መሆኑን የገለጹ ሲሆን ይህም ስራ እንዲያቆሙ እንዳደረጋቸው ተናግረዋል። ከዚህ በተጨማሪ ያላመኑበትን ከፍተኛ ግብርና ታክስ እንዲከፍሉ እየተገደዱ መሆኑና የባንክ አካውንታቸው የታገደ ከሀገርም እንዳይወጡና እንዳይገቡ እየተደረጉ ነው ተብሏል። ከዚሁ ጋር በተያያዘ በስልክ ዛቻና ማስፈራሪያ ማድረስ፣ የማያምኑበትን አሰልችና ተደጋጋሚ መዋጮዎችን መጠየቅ እንዲሁም ተረጋግተው ስራቸውን እንዳያከናውኑ ማዋከብ
የብድር አገልግሎት በበቂ ሁኔታ ለማግኘትና የመሳሰሉት ችግሮች እየደረሱባቸው መሆኑን ሰምተናል ብለዋል። ባለሀብቶች ፎረሙ ከመጋቢት 1 እስከ 27 2024 ዓ.ም ድረስ የከተማውን ባለሀብቶች ቅሬታ በሰነድ በተደገፈ ማስረጃ አደራጅቶ ለሚመለከተው አካል ለማቅረብ እየተዘጋጀ መሆኑን ሰምተናል። በትግራይ ክልል የመፈንቅለ መንግስት ስጋት አንዣቧል። በትግራይ ክልል በዶክተር ደብረጽዮን የሚመራው ህወሓትና በክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በሚመራው ቡድን መካከል የተፈጠረው ልዩነት እየተካረረ መሄዱን የሚያሳዩ መረጃዎች እየወጡ ነው። የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ወታደራዊ አመራሮች ክልሉን የማስተዳደር ስልጣን ከጊዜያዊ አስተዳደሩ በመንጠቅ በዶክተር ደብረጽዮን ለሚመራው ቡድን ለማስተላለፍ እያሴሩ ነው በማለት ከሰዋል። ፕሬዝዳንቱ ዋና ከተማዋን መቀሌን ጨምሮ በክልሉ የተለያዩ ዞኖች ጊዜያዊ አስተዳደሩን ለማስወገድ ህገወጥ ወታደራዊ እንቅስቃሴዎች እየተደረጉ መሆኑን ለጊዜያዊ አስተዳደሩ የሰላምና ጸጥታ ቢሮ ኃላፊ ጀነራል ታደሰ ወረደ በጻፉት ደብዳቤ ገልጸዋል። በዚሁ ደብዳቤ ላይ ይህ ሁኔታ ክልሉን ወደ ቀውስና ስርዓት አልበኝነት የሚመራ መሆኑን በመጥቀስ ኃላፊው እርምጃ እንዲወስዱ አሳስበዋል። የተወደዳችሁ የማግስት ሚዲያ ቤተሰቦች ለዛሬ ያዘጋጀናቸው መረጃዎች እነዚህ ነበሩ። በሚቀጥለው ዝግጅት እስክንገናኝ ሰላም።